ለማንኛውም ወደ ትምህርቱ እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። አምላካችን እንዲያስተምረን በድጋሚ መልካም ፈቃዱ ይሁንልን። እንግዲህ ያው የምስጢረ ሥላሴ ትምህርታችንን ለእግዚአብሔር ፈቃድ በዛሬው ዕለት እናጠናቀቃለን ብዬ ተስፋ አደርጋለሁ። አጠር አድርገን ያው ግንዛቤ ማስጨበጫ ከሰጠን የሚሰፋው በማንበብና በመጠየቅ ራሱ ባለቤቱ ነው የሚያሰፋው። ቃለ እግዚአብሔር እሳት ነው ሲባል ትንሿ ክብሪት ከተጫረች በኋላ ሌላ የሚቀጣጠል ሲሰጧት ትሰፋለች። የሚቀጣጠል ከሌለ ባለበት ትጠፋለች። ቃለ እግዚአብሔርም እንደዚያ ነውና አሁን ምን ማለት ነው? እቺ መጫር አቅጣጫ ማሳየት ነውና በዚያ መሰረት በዚያች አቅጣጫ የንባብ ልምድን በማካበት የመጠየቅ ልምድን በመውሰድ ባህል በማድረግ ዕውቀትን ማስፋፋት ይጠበቃል ለማለት ነው። እንግዲህ ምስጢረ ሥላሴ ትምህርታችን በመጽሐፍ ቅዱስ አይተናል። በሐዲስ ኪዳን ላይ ነው ያሳረፍን ባለፈው። የሐዋርያት አስተምሮ ስለ ምስጢረ ሥላሴ ምን ይመስላል በሚለው ትንሽ ከቅዱስ ጳውሎስ እና ከቅዱስ ዮሐንስ መልእክቶች እሱን መጨመር ፈልጋለሁ። ቅዱስ ጳውሎስ በቆሮንቶስ መልእክቱ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ መቼም ብዙ አማልክቶች ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ቢኖሩም ለእኛስ ነገር ሁሉ በእርሱ የሆነ እኛም በእርሱ የሆን አንድ አምላክ አብ አለን። ነገር ግን ሁሉ በእርሱ በኩል የሆነ እኛም በእርሱ የሆን በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለን እያለ ምስጢረ ሥላሴን በእንዲህ መልኩ ይሰብካል። እንዲህ እያለ ቅዱሳን ሐዋርያት ምስጢረ ሥላሴን በእንዲህ መልኩ ሲገልጹ እናያለን። ስለዚህ አብ ወልድ መንፈስ ቅዱስ ሥላሴ መሆኑን ያው ልብ ይሏል ማለት ነው። ከዚህ ቀጥሎ እንግዲህ የግብር ሶስትነት የስም ሶስትነትን ባለፈው አሳይቻችኋለሁ። አብ ወልድ መንፈስ ቅዱስ የሚለውን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ አሳይቻችኋለሁና በዚያ መሰረት ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ መንፈስ ቅዱስ። በተለያየ በብሉይ ኪዳን ወልድ ለብቻ፣ አብ ለብቻ፣ መንፈስ ቅዱስ ለብቻ በአንዳንድ ቦታ ላይ ቢጠቀስም በዚህ አጠቃሎ ያው ዘመነ አስተርእዮ የሚለውን ትርጉም ለመስጠት የመገለጥ ዘመን ሲባል አንደኛ ክርስቶስ በስጋ የተገለጠበት ዘመን ከመሆኑም በላይ ሌላው ደግሞ በገሃድ ምስጢረ ሥላሴ የተገለጸበት ዘመን መሆኑን በግልጽ ያሳያል። ስለዚህ በስም ሶስት ስንል ይህን ምክንያት በማድረግ ነው። ሌላው የግብር ሶስትነት በስም በግብር በአካል ሶስትነታቸው እንግዲህ በስም በግብር በአካል እንላለን። የስም ሶስትነት እንዳየነው አብ ወልድ መንፈስ ቅዱስ ማለት ነው። የግብር ሶስትነት ደግሞ አብ ወላዲ ወይም አብ አባት መባል ማለት ነው። ወላዲ ማለት አብ አባት መባል፣ ወልድ ተወላዲ ማለት ደግሞ ወልድ ደግሞ ልጅ መባል፣ መንፈስ ቅዱስ ሰራጺ ሲባል መንፈስ ቅዱስ ደግሞ አብን አህሉ ወልድን መስሎ የተገኘ ወይም ሰራጺ በሚለው ቅጽል ይገለጽና በዚህ መልኩ የግብር ሶስትነትን እናያለን። የዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ አያችሁ፣ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል በማለት አብና ወልድን በእንዲህ መልኩ መንፈስ ቅዱስ ከዘሰረጸ ማብ ከአብ የሚወጣ መሆኑን ይገልጽልናል። ስለ ወልድም ደግሞ የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስር እንኳን አይፈርድም በማለት ወልድን ይገልጻል። ወልድን የማያከብር የላከውን አብን አያከብርም እያለ ይቀጥላል።
ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ዓለሙን እንዴት እንደወደደ ስለሚገልጽልን በአጠቃላይ ሰብሰብ አድርገን ስናየው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ወይም አብ አባት መባል፣ ወልድ ልጅ መባል፣ መንፈስ ቅዱስ ሰራጺ መባል። ሰራጺ ማለት የተገኘ ማለት ነው። ከዚያው ከአብ አብን አህሎ ወልድን መስሎ ከአብ የወጣ ማለት ነው። ሕይወት እስትንፋስ ከአንደበት ከአፍ ከልብ እንደሚወጣ በዚያ መልኩ ነው የምትረዱትና ይህን ደግሞ የምሳሌ የምስጢረ ሥላሴን ትምህርት ያው መንፈስ ቅዱስን አጋዥ በማድረግ ሰዎች ካልተረዱት በትምህርት ብቻ ትንሽ ይረቅባቸዋልና ሊቃውንት በተለያየ ምሳሌም ጭምር ያስደግፉታል። እሱንም እናየዋለን። በዚህ መልኩ የግብር ሶስትነትን አየን ማለት ነው። የአካል ሶስትነት ያው ባለፈውም አሳይቻችኋለሁ። ዛሬም እንዋለን። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 16 ጀምሮ ስንመለከት ወልድ በዮሐንስ እጅ ሲጠመቅ አብ በደመና ሆኖ የምወደው ልጅ በማለት የመሰከረው ምስክርነት እንመለከታለን። መንፈስ ቅዱስም በአምሳለ ርግብ ወይም በርግብ አምሳል መውረዱን ስናይ የአካል ሶስትነትን በእንዲህ መልኩ መጽሐፍ ቅዱስ ስለሚያስረዳን ስለሚያስተምረን በስም በግብር በአካል ሶስት እንላለን። ይህን መነሻ በማድረግ እንግዲህ ሃይማኖተ አበው በሚባለው ሊቃውንት እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ በተለያየ አስፋፍተው ደርሰውታል። ይሄን ይመስላል እንግዲህ የምስጢረ ሥላሴ ትምህርት። ከዚያ ቀጥሎ እንግዲህ በስም በግብር በአካል ሶስት ካል ቀጥሎ የምናየው ደግሞ እንግዲህ በህልውና በስልጣን በአገዛዝ አንድ አምላክ በማለት ሲሆን ወገኖች በህልውና ማለት አብ በወልድ ወልድ በአብ ህልው መሆኑን መማር ማወቅ ማመን ማለት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 9 እስከ 11 ያለውን ስንመለከት ታስታውሱ ከሆነ የሐዋርያው የፊልጶስን ጥያቄ እናገኘዋለን። በዚያ ክፍል ኢየሱስም ለፊልጶስ የመለሰለትን መልስ ነው የምናገኘው። ምክንያቱም አባቴ እንዲያደርግላችኋል በአባቴ ቤት ብዙ መኖሪያ አለ እያለ ስለ መንግስተ ሰማያት ከቁጥር 1 ጀምሮ ብትመለከቱት እያወራ ይሄዳል። ይህን በሚሰማበት ጊዜ ራሱን እንደ አንድ መምህር አድርጎ ስለ አብ እየመሰከረ እያስተማረ ሄድ ነበር ክርስቶስ ለስም አጠራሩ ክብር ይግባውና። አሁን በዚህ ሰዓት ያልተረዳው ፊልጶስ ምን የሚል ጥያቄ አቅርቦ ነበረ? መቼም ተማሪ ሆኖ መጠየቅ ግድ ነውና አብን አሳየንና ይበቃናል የሚል ጥያቄ አቅርቦ ነበር ካስታወሳችሁ። በዚህ ጊዜ የኢየሱስ ክርስቶስን መልስ ነው አሁን የምናየው። ኢየሱስም አለው አንተ ፊልጶስ ይላል፣ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አንተስ አብን አሳየን ትላለህ? በማለት እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ የተነገኘ አይደለም። ምክንያቱም አብ ወልድ መንፈስ ቅዱስ በአምላክነት በአሰራር በስልጣን በአፈጣጠር ሁሉን በማድረግ አንድ አምላክ መሆኑን በእንዲህ መልኩ ስለሚገልጽልን ይሄ በህልውና አንድ አምላክ እንላለን ማለት ነው። በዚህ መልኩ በማቴዎስ ወንጌል ምዕራፍ 11 ቁጥር 27ም አልቦ ዘያምሮ ለወልድ ዘንበል አባይቱ ያለውን ማለት ነው። ምን ማለት ነው? ወልድን ከአብ በቀር የሚያውቀው የለም፣ ወልድም ሊገልጽለት ከሚፈልግ በቀር እያለ እግዚአብሔር ኢየሱስ ክርስቶስ ተገለጠልን። ሰው ሆነ ስንል የኛ አቅም የኛ ዕውቀት የኛ ችሎታ በሚረዳው መልኩ የተሰጠን ልናውቀው ልንሸከመው የምንችለውን ያህል የተሰጠን ዕውቀት ነው የምንማር እንጂ ከዚያ ውጭ በአምላካዊ ጥበቡ በአምላካዊ ኃይሉ በአምላካዊ ችሎታው ማንም ሊያውቀው አይችልም ማለት ነውና በአጠቃላይ ይሄ የህልውና ትምህርት ይባላል። ድምጽ ተቆጣጣሪ ወገኖች ድምጽ
ይረብሻል። እናንተ ያለውን ድምፅ ተቆጣጠሩ። የሆነ ስልክ ኦን አድርጋችኋልና ብትዘጉልን፣ ሳይለንት አድርጉልን፣ ሚውት አድርጉልን። አዎ እናመሰግናለን። በእንዲህ መልኩ በህልውና አብ በወልድ ወልድ በአብ ወልድ እንዲህ ያደረገ ቢባል በወልድ ውስጥ አብና መንፈስ ቅዱስ አብ እንዲህ ያደረገ ሲባል በአብ ማድረግ ውስጥ መንፈስ ቅዱስና ወልድ መኖራቸውን መማር ግድ ይለናል። ታስታውሱ እንደሆነ በስነ ፍጥረት አስተምሮ አኮኑ ዝንቱ አብ ፈጠረከ የፈጠረህ አብ አይደለምን በሚል ጊዜ በአብ መፍጠር ውስጥ ወልድና መንፈስ ቅዱስ እንዳሉ፣ በኢየሱስ ክርስቶስ ተፈጠርን ሲል ደግሞ በኢየሱስ መፍጠር ውስጥ አብና መንፈስ ቅዱስ እንዳሉ፣ መንፈስ ቅዱስ ፈጠረ በሚል ጊዜ ደግሞ መንፈስ ቅዱስ ፈጠረ ቢልም በህልውና አንድ አምላክ እንደመሆናቸው አብና ወልድ እንዳሉ ይህንን መረዳት ማወቅ ግድ ይላል ማለት ነው። ህልውና ማለት ይሄ ነው። አንዱ በአንዱ መኖር በአምላክነት። ሌላው ስልጣን ነው። እንግዲህ ይሄ የኦርቶዶክስ ተዋሕዶ አስተምሮ የምስጢረ ሥላሴ ትምህርት ይህንን አጥርተን ከያዝን አንዱ ከፍ አንዱ ዝቅ በሚል ሌሎቹን እንደሚቃዡት አንዱ አማላጅ አንዱ ተማላጅ በሚል አንዘባረቅም። ለመማለድ አንዱ ከፍ አንዱ ዝቅ ማለት አለበት። የአምስቱ አዕማደ ምስጢር ትምህርት የምስጢረ ሥላሴ ትምህርት መማር አስፈላጊነቱ እዚህ ላይ ነው። በስልጣን አብና ወልድ መንፈስ ቅዱስ አንድ አምላክ ነው። በመካከላቸው ከፍታ ዝቅታ የለም። አብ በዚህ ጊዜ ተገኘ፣ ወልድ በዚህ ጊዜ ተገኘ፣ መንፈስ ቅዱስም በዚህ ጊዜ ተገኘ አይባልም። ኋላ በምሳሌ የምናየው ሆኖ ስለዚህ ራሱን ባለቤቱ ክርስቶስ እኔና አብ አንድ ነን የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን በማለት ይገልጸዋል። ዮሐንስ 3:35 ላይ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል። ሌላው ዮሐንስ ወንጌል 16 ላይ ደግሞ ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ እያለ የእኔም የሆነው የአንተ ነው የአንተውም የእኔ ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ቁጥር 10 እንዲህ እያለ ዮሐንስ ወንጌል 10:18ንም በማስታወሻ የምትይዙ የያዙ ተከታተሉኝ። ዛሬ ለማጠናቀቅ ትንሽ ፈጠን ያልኩ ይመስለኛል፣ ይቅርታ። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት ራሱ ክርስቶስ እንኳን ሞተ ቢባል በፈቃዱ እንደሞተ ለማሳየት ላኖራት ስልጣን አለኝ፣ ለአስነሳትም ስልጣን አለኝ በማለት አብ አነሳው በሚልበት ጊዜ በአብ ማንሳት ውስጥ ክርስቶስ እንዳለ ያው እንዳልኳቸው ይሄ በስልጣን አንድ አምላክ፣ በህልውና አንድ አምላክ፣ በአገዛዝ በመሳሰለ ሁሉ አንድ አምላክ መሆኑን እናምናለን። አጠቃላይ የምስጢረ ሥላሴን ትምህርት ለማጠቃለል በስም በግብር በአካል ሶስት እናያለን። የስም ደግመዋለው። የስም ሶስትነት አብ ወልድ መንፈስ ቅዱስ፣ ፈጠን ስላልኩባችሁ እንመልሰው። የግብር ሶስትነት አብ አባት መባል፣ ወልድ ልጅ መባል፣ መንፈስ ቅዱስ ሰራጺ መባል። የአካል ሶስትነት እንዳልኳችሁ በዮርዳኖስ ተረጋግጧል። ወልድ በተለየ አካሉ በዮሐንስ እጅ ይጠመቃል። አብ በተለየ አካሉ በደመና ሆኖ ይመሰክራል ስለ ወልድ። መንፈስ ቅዱስ በአምሳለ ርግብ ሲገለጽ ሲወርድ ታይቷልና ይሄ የአካል ሶስትነት ይባላል። ከዚህ ውጭ እንዳልኳችሁ ይህን ዓለም በማስገኘት ይህን ዓለም በመመገብ ይህን ዓለም በማሳለፍ በአጠቃላይ ባለው ነገር ሁሉ ስልጣን በመለኮት በአምላክነት በአገዛዝ አንድ አምላክ ከኔ በቀር ሌላ አምላክ አይኖርልህ አታምለክ ሲል ያው ሥላሴ መሆኑን እናምናለን ማለት ነው። ይህን ካልኳችሁ በኋላ በሚኖሩኝ ደቂቃዎች ደግሞ ይሄ ከከበደባችሁ ሊቃውንት በምሳሌ የገለጹትን የምስጢረ ሥላሴ ትምህርት በምሳሌ እናያለን ማለት ነው። በምሳሌ እናያለን። አንዳንድ ጊዜ እንደምታውቁት በባህላችን የሰው ልጅ ያወራና ያን ግልጽ ለማድረግ ለምሳሌ ብሎ ምሳሌ ያስቀምጣል። ኤግዛምፕል ማለት ነው። ምሳሌ ብሎ ይሰጣል። ያ የበለጠ ማስረጃ ማለት ነው። ማስረጃ ማሳያ ማለት ነው። እና በጥሬ በዚህ በስካሁኑ ትምህርት የምስጢረ ሥላሴ ትምህርት ትንሽ ከከበደባችሁ ትንሽ ከጠጠረባችሁ
ያው የትምህርት እንጂ ስብከት አይደለምና ተጠጠረባችሁ በበለጠ በምሳሌ ስናየው ደግሞ ግልጽ ሆኖ ይረዳናል ማለት ነውና ሊቃውንት በምሳሌ ማስቀምጠውታል። እንዲህ በማለት በመጀመሪያ ቁጥር 1 ምሳሌ የምንወስደው የሰውን ነፍስ ነው። አስተውሉ፣ የሰውን ነፍስ ነው። ሰው ማለት 4 ባህሪያተ ስጋና 3 ባህሪያተ ነፍስ ያሉት ነው። ሰው ማለት 3 ባህሪያተ ነፍስ 4 ባህሪያተ ስጋ ያሉት በድምሩ 7 ይሆናሉ። ሰብ ነው። ሰው እኛ በልማድ አሁን ሰው እንላለን፣ ግን ሰብ 7 ማለት ነው። አዎ 7 ግብራት ያሉት ሲሆን 4ቱ ባህሪያተ ስጋ የሚባሉት ንፋስ፣ እሳት፣ ውሃ፣ መሬት ናቸው። እነኝህን እንተውና የነፍስን ባህሪ ስንመለከት ለምስጢረ ሥላሴ ትምህርት ምሳሌ ሆኖ ይቀርባል። ለምሳሌ ነፍስ 3 ግብር አላት። 3 ግብር አላት። ምን ማለት ነው? 3 ግብር ማለት ለባዊት፣ ነባቢት፣ ህያዊት ትባላለች። ደግመዋለሁ። ነባቢት፣ ለባዊት፣ ህያዊት ትባላለች። ይሄ ግዙ ከከበደባችሁ ለባዊት ማለት አዋቂ ማለት ነው፣ የምታውቅ። ነባቢት ማለት የምትናገር ማለት ነው፣ አሁን የምትሰሙት ድምፅ። ህያዊት ማለት ደግሞ ዘላለማዊት ማትሞት ማለት ነው። እነኚህ የነፍስ ግብራት ናቸው። የነፍስ ግብራት 3ቱ እነኚህ ለምስጢረ ሥላሴ ምሳሌ ሆኖ በትምህርት ይሰጣል። ለዚህም ነው ራሱ በስነ ፍጥረት ሰውን እንደ ምሳሌያችን እንፍጠር በማለት ሥላሴነቱ ሲናገር የምንሰማው እና ምን ለማለት ነው? ነፍስ 3 ግብራት ስላሉት 3 ሰው አይባልም፣ 1 ሰው ይባላል። አያችሁ ወገኖች፣ ነፍስ 3 ግብራት አሏት ብያችኋለሁ። እሷም አዋቂ፣ ተናጋሪ፣ ህያዊት የሆነች ግብር አላት ነፍስ ብያችኋለሁ። እነኚህ 3 ግብሮች ስለያዘች ግን ሰው ስንት ሰው ይባላል? 1 ሰው ይባላል እንጂ 3 ሰው አይባልም። በምስጢረ ሥላሴ ትምህርትም ሥላሴ እግዚአብሔር 3ነት አለው ሲባል እንዳልኳችሁ 3 ግብራት አሉት እንጂ 3 አማልክት አይባልም፣ 1 አምላክ ይባላልና። ለምን 3 ግብራት ያሉት ሰው 3 ግብራት ነፍስ የያዘ ሰው 3 ሰው እንደማይባል ሁሉ ማለት ነው። አንዱ ምሳሌ ይሄ ነው። ሌላው ደግሞ ምሳሌ ሆኖ የተሰጠው ደግሞ ፀሐይ ነው። ፀሐይን ለምስጢረ ሥላሴ ትምህርት ሊቃውንት ቤተክርስቲያን ምሳሌነት ሰጥተው ያስተምራሉ። የፀሐይ 3ነት አላት ይላሉ። ምን ማለት ነው 3ነት? የፀሐይ ክበቡ፣ ሙቀቱ፣ ብርሃኑ ማለት ነው። ክበቡ ማለት ቅርጹ ማለት ነው፣ ያው ክብ መሆኑ ማለት ነው። ሙቀቱ ማለት ደግሞ ያው ይሄ አይተረጎምም፣ ታውቁታላችሁ። የፀሐይ ሙቀት ፀሐይን ሙቅ ይባላል ሙቀቱ። ብርሃኑ ሲባል ደግሞ ብርሃን ሰጭነቱ ማለት ነው። ጨለማ አልፎ ጠዋት ፀሐይ ሲወጣ ነጋ ይባላል። ይሄ ብርሃኑ። ስለዚህ ክበቡ፣ ሙቀቱ፣ ብርሃኑ ያላት ፀሐይ 3 ግብራት አሏት ማለት ነው እና 3 ፀሐይ አትባልም። 3 ፀሐይ አትባልም። ስንት ፀሐይ ይባላል? 1 ፀሐይ ይባላል። እንዴ ሙቀት እኮ አለው፣ ብርሃን እኮ አለው፣ ቅርጽ ክበብ እኮ አለው ተብሎ 3 ፀሐይ አይባልም፣ 1 ፀሐይ ይባላል። ይሄ ለምስጢረ ሥላሴ ትክክለኛ ምሳሌ ሆኖ ሊቃውንት አስተምረውበታል። ከዚህም አንዱ አባ ሕርያቆስ ቀሌምንጦስም አስተምረውበታል። ይህንን ለመመሰል በክበቡ ማለት በቅርጹ አብ፣ በብርሃኑ ወልድ፣ በሙቀቱ መንፈስ ቅዱስ ይመሰላሉ ማለት ነው። አቡየ ፀሐይ፣ አባቴ ፀሐይ፣ ወአነ ብርሃኑ፣ እኔም ብርሃኑ ነኝ፣ ወመንፈስ ቅዱስ ዋዕዩ፣ ሙቀቱም መንፈስ ቅዱስ ነው ብሎ ቀሌምንጦስ አስተምሯል። ቀሌምንጦስ ማለት የቅዱስ ጴጥሮስ ደቀ መዝሙር ማለት ነው። አባ ሕርያቆስ ደግሞ አብ ፀሐይ፣ ወልድ ፀሐይ፣ ወመንፈስ ቅዱስ ፀሐይ፣ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው በማለት የፀሐይን ምሳሌ ለምስጢረ ሥላሴ ሰጥቶ ያስተምራል። እንዲሁ ይህን ካልኳችሁ ደግሞ ሁለተኛው ደግሞ ምሳሌ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ፣ አሐዱቱ ፀሐይ ጽድቅ፣ እውነተኛ ፀሐይ እግዚአብሔር ነው በማለት እንደ ምንድነው የፀሐይ 3ነት ለምስጢረ ሥላሴ ምሳሌ ስትሰጡ እንዳስተማረ ሁሉ ደግሞ
የእሳትንም ደግሞ ባህሪ ደግሞ ለምስጢረ ሥላሴ እንዳልኳችሁ ምሳሌ ሆኖ ለትምህርት ይሆናል። ምሳሌያዊ ትምህርት ሆኖ ይሰጣል። ምን ማለት ነው? እሳትም እንደዚሁ ሶስትነት አለው ይላል። አካሉ፣ ብርሃኑ፣ ሙቀቱ። ለምሳሌ እንደ ከተማው ክብሪት አምጣ ይባላል። እንደ ገጠሩ ደግሞ ጨርህ አምጣ፣ እሳት አምጣ ሲባል አካሉ ነው፣ አካሉ ማለት ነው። ከዚህ አንድ ደው ሲባል ደግሞ ወይም ደግሞ ሲቀጣጠል ሲነድ ሙቀቱ አለ። እንደገና ደግሞ ከዚያ ብርሃኑ አለ ማለት ነው። ብርሃኑ አለ። የእሳት ሶስትነት አካል፣ ብርሃኑ፣ ሙቀት ምንድነው? አካሉ፣ ሙቀቱ፣ ብርሃኑ። ይሄውም እሳት አምጣ ሲባል እንዳልኳችሁ አካሉ፣ አብራ ሲባል ብርሃኑ፣ እሳት እንሙቅ ሲባል ደግሞ ሙቀቱ ሆኖ ይገለጻል ማለት ነው። እንደ አካሉ አብ፣ እንደ ብርሃኑ ወልድ፣ አሉ። ድምፅዎ ጠፍቷል። ይቅርታ፣ በመካከል ተቋረጠባቸው መሰለኝ። ይገቡ ይሆናል ብዬ ተስፋ አድርጋለሁ። ገብተዋል። ይቅርታ ተቋርጦ ነበረ። አሁን ጥሩ ነው። መጥተው የቆመበት ላይ ብታስታውሰኝ። የእሳት ምሳሌ እየተናገሩ ነው። በጣም ጥሩ። ለእሳት ሶስት ምሳሌ፣ የእሳትን ምሳሌነት ለምስጢረ ሥላሴ ሊቃውንት ይጠቀሙበታል ነው ያልኳችሁ። ያው ደግሞዋለው። እሳት ክበቡ፣ አካሉ፣ ሙቀቱ፣ ብርሃኑ ማለትም እንደ ከተማው ክብሪት ጫር ሲባል ክብሪት እሳት ሆኖ አካሉ ይገለጻል። እንደ ገጠሩ ደግሞ እሳት አምጣ ወይም እሳት ጫር ሲባል አካሉ ከሰሉ ሲሄድ እሱ አካሉ ማለት ነው። ከዚያ ቀጥሎ ሙቀቱ ደግሞ ማቃጠሉ ማለት ነው። ብርሃኑ ያው ይታወቃል፣ ጨለማ ያስወግዳል። ስለዚህ እንደ አካሉ አብ፣ እንደ ሙቀቱ ወልድ፣ እንደ ብርሃኑ ወልድ፣ እንደ ሙቀቱ መንፈስ ቅዱስ ሆኖ የእሳት ምሳሌነትን ለምስጢረ ሥላሴ ትምህርት ይቀርባል ማለት ነው። ምክንያቱም ሶስት ግብራት ስላሉት ሶስት እሳት አይባልም፣ አንድ እሳት ይባላል። የሥላሴም ሶስት ግብራት አሉት ስንል ሶስት አማልክት ሳንል አንድ አምላክ እንላለን ማለት ነው። ከዚያ ቀጥሎ እንግዲህ በውሃም ተመስሏል። ከጊዜያችን እጥረት አኳያ ከሐሊብም ይቅርታ በግብፅ ተናገሩት ወተት ማለት ነው። አባ ሕርያቆስ አብ ሐሊብ፣ ወልድ ሐሊብ፣ መንፈስ ቅዱስ ሐሊብ እያለ ወተትንም ለመንፈስ ቅዱስ ማለት ለምስጢረ ሥላሴ ትምህርት ምሳሌነት ተጠቅሞበታል። ይሄውም ምን ማለት ነው? ወተት ሶስት ግብራት አሉት። ጥሩ አጓቱ፣ አይቡ፣ ቅቤው እነኚህ ሶስት ግብራት አሉት። ይሄን ሁላችሁም ታውቁታላችሁ። በመሆኑም ሶስት ግብራት ስላሉት ሶስት ወተት አይባልም፣ አንድ ወተት ይባላል። እና እነኚህ እስካሁን ያየናቸው የሰው ሕይወት የሰው ነፍስ ማለት ነው፣ የፀሐይ ግብራት፣ የነፍስ ግብራት፣ የውሃ ግብራት፣ የወተት ግብራት ሶስት ግብራት ሲኖራቸው ሶስት ነፍስ እንደማይባል፣ ሶስት እሳት እንደማይባል፣ ሶስት ፀሐይ እንደማይባል፣ ሶስት ወተት እንደማይባል ሶስት ግብራቸውን ይዘው ሲገለጹ አንድ ነፍስ፣ አንድ እሳት፣ አንድ ፀሐይ፣ አንድ ወተት፣ አንድ ውሃ ይባላልና እንግዲህ በምስጢረ ሥላሴ ትምህርት በመጽሐፍ ቅዱስ የረቀቀባቸውን በዚህ በምሳሌ ግልጽ አድርጎ መረዳት ይገባል ማለት ነው። በመግቢያ እንዳልኳችሁ እጅግ የረቀቀውን የእግዚአብሔርን ምስጢር እሱ በገለጸልን መሰረት እንዲህ እንማርና መንፈስ ቅዱስን አጋዥ አድርገን በማንበብ በመጠየቅ ማስፋት ይጠበቅብናል። ቅድም ብያቸዋለሁ፣ ቃለ እግዚአብሔር እሳት ነው ብያቸዋለሁ። እና እሳት አሁን ትንሽዬ የሚበላ ካገኘ በትንሹ ይነዳል። በብዛት የሚቀጣጥል ካገኘ ደግሞ እንደምታውቁት አገር ተራራ ያቃጥላል። ምን ማለት ነው?
ቃለ እግዚአብሔርን በስፋት ማንበብ በስፋት መጠየቅ ካለ ዕውቀት ይከማቻል ይሰፋል። በቀር ከዚያው ምንም ሳያነቡ ሳይረዱ እንደው ዝም ካሉት ደግሞ በዚያው ባለበት ይወሰናል። እንዲያውም ሊጠፋም ይችላል። እሳት ካልተጠቀምንበት ሊጠፋ ይችላል። አዎ እንደውም በሌላ አባባል የተዳፈነ እሳት ይባላል። የተዳፈነ እሳት ማለት ለሌላ ጊዜ መጠቀሚያ ውስጥ አድርገው በገጠሩ እናቶቻችን ያስቀምጡታል። የሚቀመጥበት እኮ ለነገ ስራ ላይ እንዲውል ነው እንጂ ከተዳፈነ በኋላ እሳት ምን አይሰራም፣ መሬት ነው የሚሆን። እንዲያው የተዳፈነ እሳት ማለት ሰው የተዳፈነውን ገልጦ ካልተጠቀመበት ተዳፍኖ ቁጭ ቢል እሳት ራሱ ጥቅም ካለመስጠቱ ባሻገር ራሱ ይጠፋል ማለት ነው። ምን ማለት ነው? ሰውም ዕውቀቱን በማንበብ በመጠየቅ በመማር ካላሰፋ እንደዚህ አሁንም ድጋሚ ተቋርጧል። ይሰማዎታል መጋቢ? አሁንስ አሁን ጥሩ ነው። አሁን ይታየኛል። አሁን እንደሚሰራ ነው የሚታየኝ አሁን ይሰራል እና ይህን ይመስላል። ስለዚህ ለመጠቅለል ያህል በትምህርት የከበደባቸውን የምስጢረ ሥላሴ ትምህርት ምሳሌዎቹን በማስታወስ በምሳሌው ግልጽ አድርጎ መረዳት ይገባል ማለት ነው። በዚህ መልኩ የፍጡራንን ራሱ ሕይወት ስንመለከት ብዙ ምስጢሮች አሉት። ሌላውን በቀላሉ ለማየት ሕይወት የእንስሳን የሰውን የመላክን ተፈጥሮ ስንመለከት ራሱ የምስጢረ ሥላሴን ትምህርት ያስተምሩናል። በመሆኑም አሁን ሰው ራሱ እንስሳዊና መላካዊ ነው የሚባለው ለዚህ ነው። ሰው እንስሳዊና መላካዊ ነው። በመላካዊ ሕይወቱ መላካዊ ሕይወት የሚኖረው ነፍስ ስላለው ነው። ቢሞትም የሚነሳው ስጋ ሲቀበር ነፍስ አትሞትምና ሕያዊት ሆና ትኖራለች። ሰው የጽድቅ ስራ ሲሰራ መላካዊ ይሆናል ወይም መላክ ይባላል። የኃጢአት ስራ ሲሰራ ደግሞ እንደ እንስሳ ሆኖ ደግሞ በእንስሳዊ ግብሩ እንስሳ ሆኖ እንደ እንስሳ ወይም ደግሞ እንደ አራዊት ይሆናል ማለት ነው። እና እንግዲህ እዚህ ጋር እሳትና ውሃ በፊት ቀርበውልሃል፣ እጅን ወደ መረጥክበት ላክ የሚባለው እንስሳዊ ግብርን አጥፍተን መላካዊ ግብርን ለመያዝ እንደ ክርስትና ተግባር መኖር እንደ ክርስትና መመሪያ እንደ ክርስትና ሕይወት መኖር ይጠበቅብናል። የምስጢረ ሥላሴ ትምህርታችን እንግዲህ ለዛሬ በዚህ ባጭሩ እንቋጫለን። የመከረን ያስተማረን አምላካችን ክብር ምስጋና ይድረሰው። በሚቀጥለው መርሃ ግብራችን እንግዲህ የሚሆነው የምስጢረ ሥጋዌ ትምህርታችን እናያለን። ለዛሬ በዚህ ቃል የመከረን ያስተማረን አምላካችን ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን አባታችን፣ በቤት ያጽናልን። አሜን። አብሮ ያሰማን። ጥያቄ ነበረ። እሺ ይቻላል። አንዲያውም 5 ደቂቃ ተውኳላችሁ። 40 ደቂቃ ከተሰጠኝ 5 አትርፍ ያለው ለጥያቄ ይሆንናል። እሺ መጀመሪያ ቃለ ሕይወት ያሰማል። አሜን። አብሮ ያሰማን። አሜን። ምሳሌ ከሰጡን ውስጥ ውሃን እንዴት ነው ምስጢረ ሥላሴ? ውሃ ስፋቱ፣ እርጥበቱ ምንድነው ቁረቱ ይባላል። ይቅርታ ቁረቱ ወደ ግዙ እየወርኩኝ ቅዝቃዜው ማለት ነው። ለምሳሌ አሁን አንድ ባህር ብትሄጅ ያው በባህሩ ይወሰናል ውሃ። ወይም በአንድ ባሊ ብትወስኝው ወይም በአንድ ሳፋ ብትወስኝው አካሉ ይወሰናል። በዚያ ባለው ዕቃ በርሜልም ሆነ ጀሪካን ብትየው በዚያው ባለው ልክ ይወሰናል አካሉ ማለት ነው። ግልጽ ነው አይደለ? እሱ አካሉ ነው የሚወሰንበት። ቀጥሎ ምን አለው?
ቁረቱ ማለት ቅዝቃዜው የውሃ ባህሪ ቁረት ነው። ቀጥሎ ደግሞ እርጥበት ደግሞ አለ። የደረቀ ያረጥባል። ይሄ የውሃ ሶስት ግብሩ ሶስት የሚባለው በዚህ ነው ማለት ነው። ወይም ደግሞ እንቅስቃሴው በሌላ መልኩ ስፋቱ እንቅስቃሴው ቁረቱ ተብሎ ደግሞ ይያዛል። ሁሰት ይባላል በዚህ በግዕዝ ቋንቋ። ሁሰት መታወክ ማለት ነው። እንቅስቃሴው ሁሰት ማለት እንቅስቃሴው በሌላ መልኩ እንደነገርኩሽ አሁን እንደዚህ ይላለው። አሁን አንድ ቦታ ላይ ወይም በባህር ላይ ተወሰነ ላይ አንድ ደሴት ላይ ሆነን ብንመለከት በደሴቱ በኪሎ ሜትር ልንለካው እንችላለን። ከዚህ ከቅድም ካልኳችሁ ከበርሜሉ ከሰፋው ወተን ብንመለከት በአንድ ኩሬ ላይ ወይም በአንድ ሐይቅ ላይ ያለ ውሃ ስፋቱ አለ። በዚያ በመሬቱ ልክ ይወሰናል። ሁለተኛ ሁሰቱ ያልኳችሁ እንቅስቃሴው መታወኩ፣ ሶስተኛው ደግሞ እርጥበቱ። ይሄ የውሃ ግብራት ነው ማለት ነው። ግልጽ ሆነልሽ ይሆን? አዎ ምናልባት ግን እንዴት ነው ታዲያ ከአብ ከወልድ ከመንፈስ ቅዱስ ጋር የምንመስላቸው? ማንን ነው? ምሳሌው እንደ ስፋቱ አብ፣ እንደ ውሰቱ ወልድ፣ እንደ ቁረቱ መንፈስ ቅዱስ እንሰጣለን። ዝሩ ምሳሌ ነው። ዋናው ዓላማ ውሃ ሶስት ግብራት ሲኖሩት ሶስት ውሃ እንደማይባል ነው። አሁን በአንድ ባህር ላይ አንድ ደሴት ላይ ሄደሽ ስታየው ያ ሶስት ግብራት ያሉት ውሃ በሌላ በደሴት የተከፈለ ካልሆነ በስተቀር አንድ ቦታ ላይ ሄደሽ ሶስት ውሃ አትይውም ነው። አሁን ዋናው ዓላማው ይሄ ነው። ሶስት አማልክት ላለ ማለት ነው ዋናው ዓላማው። የፀሐይን ሶስት ግብራት ስናይ፣ የውሃንም ስናይ፣ የወተትንም ስናይ፣ የነፍስንም ስናይ ሶስት ግብራት ይዞ እያለ ሶስት ውሃ እንደማይባል፣ ሶስት ግብራት ሲኖሩ ሶስት አማልክት እንዳይባል ምሳሌ የሚያስረዳው እሱን ነው። እሺ አመሰግናለሁ። ቃል ተሰማ አብሮ ያሰማን። ጥያቄሽ በጣም ጉሩብ ነው። በርቺ ልጅ። ሌላ ጥያቄ አለ? እንግዲህ ሌላ ጥያቄ ከሌለ መድረኩን ለነ መርጌታ ልመልስና እንግዲህ ተረከቡ እናንተ ይፍቱኝ። እሺ ቃሎት ያሰማልን አባታችን። ለዳግኛ ቀጠሮ ያብቃን። በጣም እናመሰግናለን። ያው መሰረታዊ የሆነ ትምህርት በተለይ የሥላሴ ትምህርት በቀላል ልናየው የማይገባ ነው። እሰውም አጽንኦት ሰጥተውበታል። በደንብ አንበን ተዘጋጅተን መረዳት የሚገባን ትምህርት ነው። ቃሎት ያሰማልን። እውነት ነው። እዚህ ላይ ትምህርት ላይ ለመበረታት ስብከትማ በየትም ቦታ ይሰበካል። ዩቱቡ ሁሉ ስብከት ነው። ግን በተለይችን የምስጢረ ሥላሴ አምስቱ አዕማደ ምስጢር ትምህርት ላይ በርቱ፣ ጠንክሩ ላለው እግዚአብሔር ከሁላችን ጋር ይሁን። ሰላም እደሩ።